ውድ የዩቲዩብ ቻናል ተከታታዮቼ እንደምን አላችሁ? ከዚህ ቀደም በሰራሁላችሁ ቪዲዮ እንግዲህ ስለ ሳር ቤት ሳይታችን የተወሰኑ መረጃዎችን አካፍያችሁ ነበር። ዛሬ ደግሞ ስለ ዋጋቸው የምናወራ ይሆናል ማለት ነው። እንግዲህ የሳር ቤት ሳይታችን ከአዳምስ አጠገብ ወይም ደግሞ ከፑሽኪን አደባባይ ፊት ለፊት የሚገኝ ሲሆን 3 ብሎኮችን በውስጡ የያዘ ነው ማለት ነው። የመጀመሪያውን ብሎክ ሽጠን ጨርሰን አሁን ሁለተኛና ሶስተኛ ብሎኮችን ለሽያጭ አውጥተናል። እንግዲህ እዚህኛው ሳይታችን ላይ ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን የያዝን ሲሆን ለኢንቨስተሮች ሁነኛ መፍትሄ እንደሆነም ነግሬያችሁ ነበረ። ምክንያቱም ባለ 1 እና ባለ 2 መኝታ አፓርትመንቶች ለማከራየትም ለመሸጥም እጅግ አዋጭና ለኢንቨስተሮችም ተመራጭ መሆኑ የታወቀ ነው። እንግዲህ ባለ 1 መኝታ 73 ካሬ አለን፣ 93 ካሬም እንዲሁ አለ ባለ 1 መኝታ። ባለ 2 መኝታ ደግሞ ከ102 ካሬ ጀምሮ አለን። ባለ 3 መኝታ ደግሞ ከ136 እስከ 171 ካሬ አማራጮችን ይዘን ነው የቀረብነው። እንግዲህ በዚህኛው ሳይታችን ላይ የካሬ ዋጋችን ከ120 ሺህ ብር የሚጀምር ሲሆን እስከ 135 ሺህ ብር የካሬ ዋጋ ጣሪያ ያለው ነው። እንዳቀማመጣቸው እንደ ቪዋቸው ይወሰናል ማለት ነው የቤቶቹ ዋጋ። ስለዚህ እንግዲህ በዝቅተኛ ዋጋ በ120 ሺህ ብር የእያንዳንዳቸውን የካሬ ዋጋ አካፍላችኋለሁ ማለት ነው። ባለ 1 መኝታዎቹ ላይ ስንመጣ 73 ካሬ ባለ 1 መኝታ ጠቅላላ ክፍያው 8.7 ሚሊዮን ነው የሚመጣው። እንግዲህ ውላችን የሚሆነው በ20% ቅድመ ክፍያ እንደመሆኑ 20%ቱን ስንሰራው 1.7 ሚሊዮን ብር ይመጣል። 100% መክፈል ለሚችል ሰው ደግሞ የ30% እውነተኛ ቅናሽ አድርገን ወደ 6.1 ሚሊዮን ብር ባለ 1 መኝታውን አሁኑኑ ከፍላችሁ እስከ 3 ዓመት ድረስ ያለምንም ዋጋ ጭማሪ በቋሚ ዋጋ የቤት ባለቤት የምትሆኑበት እድል ነው የተመቻቸው። ባለ 1 መኝታው እንግዲህ ይሄን ይመስላል። ባለ 2 መኝታው ላይ ስንመጣ 102 ካሬው ማለት ነው ጠቅላላ ክፍያው 12 ሚሊዮን 240 ሺህ ብር ይመጣና የዚህ 20% ወይም ደግሞ ቅድመ ክፍያችን ደግሞ 2.4 ሚሊዮን ብር ይሆናል። አይ በቅድመ ክፍያ አልፈልግም 100% አሁን ካሽ እጄ ላይ ስላለ ከፍዬ መገላገል ነው የምፈልገው ለምትሉ ደንበኞቼ ደግሞ በ8.5 ሚሊዮን ብር 102 ካሬ ባለ 2 መኝታ የግሎ ማድረግ ይችላሉ። ከዛ በተጨማሪ እንግዲህ ባለ 3 መኝታ 136 ካሬው ማለት ነው 16 ሚሊዮን 320 ሺህ የሚመጣ ሲሆን የዚህ 20%ቱን ስንሰራለት ደግሞ 3.2 ሚሊዮን ብር ይመጣል ማለት ነው። አይ በቅድመ ክፍያ መዋዋል አልፈልግም 100% እከፍላለሁ ለምትሉ እንደ ቅድሙ 30% እውነተኛ ቅናሽ አድርገን በ11 ሚሊዮን 424 ሺህ ብር መውሰድ ትችላላችሁ ማለት ነው። እንግዲህ ስለ አከፋፈላችን ትንሽ ነገር ልበላችሁ። አከፋፈላችን በ20% የምትዋዋሉ ከሆነ በየፕሮግረሱ ውላችን ላይ ተቀምጦ 5% ይሆናል ማለት ነው የምትከፍሉት። ያ ማለት እንግዲህ ለምሳሌ ሾሪንግ ሲያልቅ 5%፣ ቤዝመንት ሲያልቅ 5%፣ አንደኛ ፍሎር ሲደርስ 5% እያለ እስከ 3 ዓመት ድረስ በተከፋፈልና ወጥ በሆነ አከፋፈል ትቀጥላላችሁ ማለት ነው። ትልቁና ዋነኛው ነገር እዚህ ላይ ምንድነው ካላችሁም የዋጋ ጭማሪ አይኖርባችሁም። እስከ 3 ዓመት ድረስ እንግዲህ የገበያውን ሁኔታ የምናውቀው ይሆናል። እስከ 3 ዓመት ድረስ የሲሚንቶ ዋጋ፣ የብረት ዋጋ፣ የተለያዩ ፊኒሺንግ ማቴሪያሎች ዋጋ ዛሬ ባለበት አይሆንም። ቴምር ፕሮፐርቲስ ደግሞ ይህንን ታሳቢ አድርጎ ነው እንግዲህ አሁን ላይ የካሬ ዋጋ የሚያወጣው ማለት ነው። ስለዚህ ምንም አያሳስባችሁም፣ ምንም አይነት ኢንፍሌሽን አይኖርም፣ ቋሚ ዋጋ ነው ማለት ነው። ከዛ በተጨማሪ እንግዲህ ቋሚ ዋጋ እንደመሆኑ ድርጅቱ እንበልና 6 ዓመት ኦር 7 ዓመት ሊያዘገይ ቢፈልግ እንኳን የተዋዋላችሁት በቋሚ ዋጋ ስለሆነ ሞር የሚጎዳው ሪል ስቴቱ እንጂ እናንተ አይደላችሁም። ሪል ስቴቱ ደግሞ መጎዳት አይፈልግም። ከዛ በተጨማሪ 7 ሳይቶችን ከዚህ በፊት እንደማስረከቡ ስፔሻሊ መሀል ከተማ ያሉ ፕሮጀክቶችን ቶሎ ሰርቶ የማስረከብ ትሬንድ ነው ያለውና እዚህ ቦታ ላይ ኢንቨስት የምታደርጉ ሰዎች ብዙ ነገሮችን ኮንሲደር ብታደርጉ ቴምር ፕሮፐርቲስ ጥሩ የሆነ ኦፈር እንዳቀረበላችሁ ነው እንግዲህ መጨረሻ ላይ ፋይንድ አውት የምታረጉት። ስለዚህ በነገርኳችሁ ዋጋ እንግዲህ የሚስማማችሁ ፕላኑ ያላችሁ ሰዎች፣ ትንንሽ ካሬ እንደዚህ ባለ 1 መኝታ የምትፈልጉ ሰዎች ጥሩ አማራጭ ይሆናል ብዬ ነው የማስበው።
በ0939019863 ብትደውሉ እንግዲህ ኤክራም ብላችሁ እኔ ቴምር ፕሮፐርቲስ አስተናግዳችኋለሁ። የበለጠ መረጃም እሰጣችኋለሁ ማለት ነው። ለነበረን ቆይታ እጅግ አድርጌ አመሰግናለሁ። ሰብስክራይብ በማድረግ ቤተሰብ ይሁኑ። ከዚህ በተሻሉ ቪዲዮዎችም የምመለስ ይሆናል። ስለተመለከታችሁኝ አመሰግናለሁኝ። መልካም ጊዜ ይሆናላችሁ።